ሰላም እንዴት ናችሁ? የሉናንስ ቤተሰቦች ዛሬ የምናየው ስለ ብሎኖች ነው እና ብሎኖች አንዳንዴ ስክሪን ይሰብራሉና ያላስፈላጊ ዋጋ ያስከፍላሉ እና እነዚህ ብሎኖች የሚለያዩባቸው ስልኮች አሉ። ለምሳሌ ሳምሰንግ ላይ ችግር የለውም ዝም ብለን እናስራለን። እነዚህ ቴክኖ፣ ኢንፊኒክስ፣ ሞቶሮላ እንደምትሏቸው ፍሬማቸው የተበሳ ነው። ፍሬማቸው የተበሳ ነው ማለት ብሎን ያሳልፋል ማለት ነው። ስለዚህ እነዚህ ብሎኖች ረጅም አለ፣ አጭር አለ፣ ለራሱ የሚሆን ብሎን አለ። እንደምትመለከቱት ሳምሰንግ ስልኮች ላይ ብዙዎቹ ላይ የለም፣ ውጠውት ነው የሚቀሩት። ካልሆነ ደግሞ አይገባም ማለት ነው። ቴክኖ፣ ኢንፊኒክስ፣ ሞቶሮላ፣ ሌሎች ዜድቲ ፍሬሞችን በምትመለከቱበት ጊዜ ግን ስክሪን እዚህ ጋር ፍሬሙ ላይ ይለጠፋል በምትመለከቱት። ከዛ በኋላ የፍሬሙ ጀርባ ምን ያሳልፋል ማለት ነው? ብሎኑን ያሳልፈዋል ማለት ነው። ስለዚህ ብዙ ጊዜ ያጋጥማል እንደዚህ አይነት ችግርና ሼር ላርጋችሁ ብዬ ነው። ስለዚህ ብሎኖች ማየት አለብን። የምናስረው ብሎን የፈታነውን ብሎን ቢሆን ጥሩ ነው። የፈታነውን ብሎን ቢሆን ለራሱ የሚሆነው ብሎን ነው ወይ? እነዚህ ኢንፊኒክስ ቴክኖቹ እንደዚህ አይነት ፍሬሞች ላይ መጠቀም ያለብን ብሎን ይሄ ትልቅ ብሎን ረጅም ብሎን መሆን የለበትም። ለራሱ አጠር ያለ ብሎን መሆን አለበት ማለት። ልዩነቱን ላሳያችሁ። ብዙ ጊዜ እንደዚህ ተፈተው የምናገኛቸው ብሎኖች አሉ። የበተን ስልክ ብሎኖች ሊሆኑ ይችላሉ፣ የሌሎች ስልኮች ብሎኖች ሊሆኑ ይችላሉ። እነዚህ ብሎኖች ረጅም ናቸው። ስለዚህ ስናስረው አልገባም አይለን፣ ቀጥታ ይገባል። ከገባ በኋላ ግን የሚሰራው ስራ ምንድነው? ስክሪን እዚህ ጋር ከጀርባ ላይ ስላለ እንደምትመለከቱት ስክሪን ኬብል የሚሆንበት ቦታ ላይ ነው ቀጥታ የምናስረው ማለት ነው። ስለዚህ ስክሪን ኬብሉ ቆርጠዋል፣ ሰረስረዋል፣ ያቋርጠዋል ማለት ነው። ስለዚህ በዚህ ጊዜ ምን ይሆናል? ቀጥታ ስክሪኑ ያሰምራል ማለት ነው። መስመሮችን ያሰምራል። ፈንክሽናል አይሆንም ማለት ነው። በቀላሉ ይበላሻል። አላስፈላጊ የሆነ ዋጋ ያስከፍለናል። ምናልባት ያንን ስልክ የፈታ ነው ቻርጀር ቤት ለመቀየር ይሆናል፣ ወይ ማይክ ለመቀየር፣ ወይ ስፒከር ለማስተካከል፣ ወይ ደግሞ ስክሪን ልንቀይር ይሆናል የፈታ ነውና አዲሱ ስክሪን ቀጥታ ዳሜጅ ይሆናል ማለት ነው። ስለዚህ የምንጠቀመው ብሎን መምረጥና ማወቅ አለብን ማለት ነው። እንደምታዩት እዚህ አካባቢ ላይ ነው የሚቆርጠው። ጭራሽ ነው መልሶ መስራት የማይቻለው። ሰርስሮት ስለሚገባ ሰርስሮት ይቆርጠዋል ማለት ነው። እዚህ ዋጋ ያስከፍላል ማለት ነውና ብሎኖችን በደንብ መለየት አለብን ማለት ነው። እነዚህ ብሎኖች በቀጥታ ቶሎ ነው የሚታሰሩት፣ ግን ከገቡ በኋላ ችግር ያመጣሉ። ስለዚህ አሁን ካምፓኒው የሚሰጠውን ብሎን እንመልከት። ካምፓኒው ይሄንን ስለሚያውቅ መጀመሪያ የሚጠቀመው አጭር ብሎን ነው። የፈለገ ቢታሰር አይገባም ማለት ነው። እንደምትመለከቱት ጥንት ነች በጣም የካምፓኒው። የእንትኑ ግን እንደምትመለከቱት እኛ የምናገኘው ብሎን ይሄ ነው። ስለዚህ ብዙ ጊዜ የበተን ስልኮች የሌሎች ስልኮችም ተበትነው የሚቀሩት ብሎኖች ብዙ ጊዜ እጃችን ላይ ያለው ምንድነው? ረጅም ብሎን ነውና ስናስር የግድ አስተውለን ማሰር አለብን ማለት ነው። ቀረብ አድርጌ ለማሳየት እሞክራለሁ። ልዩነቱን እንደምታዩት ያቺኛው በጣም ጥንጥዬ ነች፣ ይሄኛው ደግሞ በጣም ትልቅ ነው። ስለዚህ ይሄንን ካለየን እና በአግባቡ ካላሰርን ብዙ ጊዜ ዋጋ ሊያስከፍለን ይችላልና ጀማሪ ቴክኒሻሎችም ብሎን ላይ ትንሽ ጠንቀቅ ማለት አለብን። ዝም ብለን ማሰር ሁሉም ብሎን ስለገባ ብቻ ያስራል ብቻ ሳይሆን ዋጋ ያስከፍላል። ለስልኩ ይሆናል አይሆንም የሚለውን መጀመሪያ ዲተርማይን አድርገን ብናስር አሪፍ ነው ላለው። ሉናንስ ኤሌክትሮኒክስን ሰብስክራይብ አድርጉ፣ ሼር አድርጉ። አመሰግናለሁ።